ዛሬም በዘገኝ እስከ ዘላለም ድረስ እዚህ የምታያቸው አባቶቻችን ወንድሞቻችን የመጡት ትዝታ ዘካዛንችስ የሚባል ትልቅ ማህበር ከአሜሪካ እዚህ ነባር የሆኑ ካዛንችስ ላይ ተወልደው ያደጉ ረጅም ዓመት ያሳለፉ በውጭ ያሉ ወገኖቻችን ናቸው። እነሱ በጣም ድጋፍ አድርገውልናል። እነሱ ከኛ እንዳይለዩ አሁን በመካከላቸው መጣችሁ ንግግር ታረጉልንና የክብር እንግዳ ሆናችሁ እንድትሰጡልን በእግዚአብሔር ስም በእነሱ እንጠይቃለን። ይሄው እሱም በሽተኛ አይምሮ በሽተኛ ነው። ያንቺም አይምሮ በሽተኛ ነው። አምስት ስልክ ይነግሩናል አለ አይዞሽ አታድርሽ ተቀበሉና 5000 ብር ነው ለቤተሰቡ ትልቅ ነገር ነው ብለን አይደለም እንደው ይሄ ትልቅ ነገር አይደለም። ይሄ እኔ ከሚሊዮን ብር ይብስብኛል። ተታዳምጡኝ ማለት ነው። ይሄ ልጆች 9 ዓመት ድረስ ተጎዱ ልጆች ናቸው። እኔና እነሱ በርበር ነበር 9 ዓመት እንጀራ ላዩ ልጆች ናቸው። ትኩስ እንጀራ ራባቸው ልጆች ናቸው። ካለኝ ሰጣቸዋል ከሌሎኝ ያሉ ልጆች ናቸው። እሱ ብኖሮ ማለት ነው። አሁን ይሄ ዛሬ 5000 ብር አይደለም 10 ሚሊዮን ሰጣችሁ ማለት ነው። ሰው የት ወደቀ የት አለ ብሎ ኢትዮጵያ ሆነን ይሄ እንሰት ከአባት እናት የላቸው። አሁን ዛሬ ተለብሶ ቢወጡ ዛሬ እናት አይመስልም። ሁሉም ጊዜ ያስለቅሰኛል። እራት ከበላሁ በሳይን ቀድም ማታ አሁን ከቤት ፈስ እዚህ መጣ ቤቱን እየሰሩ ነው። እዚህ መጣ ቤት በይፈስ አሁንም ተመልሶታቱ ላይ መጣ። ይሄማ ታሪክ ይኖረኛል። ለሰማይ ቤት ገነት ተገባለሁ። በቃ አደራ አስተፋል ማለት ነው። እግዚአብሔር መልካም በዓል ይሁንላችሁ ልጆች። እንግዲህ እነዚህ ካዛንችስ የሚባል እስከ ኡራኤል ድረስ ያሉ ወንድሞች ናቸው። እህቶች ከውጭ ሀገር እርዳታ ይዘው መጥተው የተቸገሩ ወገኖችን ወንድሞቻችንን ትላንት ከጎናችን የነበሩት አባቶችን እንደግፋለን ብለው መጥተዋል። እዚህ ነው የመጣነው ዛሬ ዘስት ተመጥቶ ትዝታ ካዛንችስ የራሳቸው 5000 ብር ያለው ወታዋን ባል ይሆንለው መልካም በዓል ይሁንላችሁ።
ሰላም ለማየት የሚያውቀው እንደምንገናኝ እናንተ መድኃኒዓለም የወለዳችሁት ይባረክ። የሰራችሁት ይባርክላችሁ። እድሜና ጤና ማማ ደመቁ እንደምን አሉ? እንደምን ኖት? ተሻሎት? ደህና ኖት? ብቅ ማለት ይችላሉ አይደል? ጎሽ ጎሽ አወቁን። እስኪ ነው አንዴ ነው እስኪ ትንሽ አይናቸው ቦቻ ያዘርጋል ነግሮታል። ኑ እናቴ አይዞት። ዋው ሰላም ኖት? እንዴት ኖት? እግዚአብሔር ይመስገን ደህና ነን አለን። ይኸውልዎት ማማ እኛ የመጣነው ከባሚ ሱራኤል ቅልቦች ነው። ከትዝታ ዘካሳንኪስ ማህበር ጋር በመተባበር ለእርሶ ትዝታ ዘካሳንኪስ ማህበር 5000 ብር ሰጥቶታል። ስለዚህ መርቋቸው፣ አመስግኗቸው። አሜን። አሜን። አይዞህ እንደምን አላችሁ? እንዴት ናችሁ? ተመስገን ተመስገን ፈጣሪ ተመስገን ተመስገን። አምላኬ 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 አባቴ ማማ እንኳን አደረሰዎት። አሁን እኛ የመጣነው ከባሚ ሱራኤል ቅልቦች ነው። ከትዝታ ዘካሳንኪስ ከተባለ ማህበር ጋር በመተባበር ለገና በዓል የ5000 ብር ስጦታ አበርክተውልዎታል። እግዚአብሔር ይስጣችሁ። እዚህ አድርሳችሁኛል። ወድቄ አንስታችሁኛል። አይገባም እናቴ እግዚአብሔር ነው እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጣችሁ። የተባረከ ለእኛ እንዳሰባችሁ እሱ ያስብላችሁ። የእድሜ ባለጸጋ አድርጋችሁ ወልዳችሁ በልጆቻችሁ የምታገኙ የምትደሰቱ ያድርጋችሁ። ቅድማት ድረሱ። እኔ ቅድማት ደርሻለሁና እናንተም ድረሱ። ኢትዮጵያን ይባርክ። ሀገራችንን ሰላም ያድርግ። ዋናው አገር ሰላም ሲሆን ነውና ሁሉም የሚደሰተው። እናንተም ሰላም ሊሆን ነው የመጣችሁት አይደል? ይሄን ሁላችሁ ያያችሁት አገር ሰላም ያድርግ። በውጭ ያሉት በደም ያሉት የተባረከ ልጅ የኔ ልጅ ይስጣችሁ። ስለዚህ የትዝታ ዘካሳንኪስ የተባለ ማህበር 5000 ብር አበርክተውልሻል። አመስግኛለሁ። በቃ 5000 ብር 5000 ነው። እና ምድሩን የተረጋ አምላክ ለእናንተ ጤናና እድሜ ይስጣችሁ። አሜን። እድሜ ልክ ኑሩልኝ። አሜን። ሰማይ አምላክ ከክፉ ጠብቅላችሁ። አሜን። ሰላም ያደረሰላችሁ። አሜን። አሜን። ምለው ነገር ቃላቶች ችግር የለም። አይዞሽ
ኧረ አይገባም። አሜን አሜን አሜን። ጌታ አምላክ ይስጣችሁ። አባቴ ምንም ስለማልክ ይስጣችሁ። ፈጣሪ ይስጣችሁ። አመሰግናለሁ። በ2018 የገና በዓል ሁሉም የተረጂ ወገኖቻችን ትናንትና አባቶቻችን እኛም ሲደግፉን ሲረዱን የነበሩት ሆያ ሆዬ ስንጨፍር ሳንቲም ሰጡን የነበሩት አበባ ስናዞር ይረዱን የነበሩት ስፖርት ቡድን አቋቁመን የስፖርት እርዳታ ስንጠይቃቸው ሰጡን፣ ሲልኩን ሲያበሉን ሲያጠጡን ዳቦ ሲገዙልን የነበሩት ዛሬ ደግሞ መደጋገፍ የካሳንችስና አካባቢዋ የተለመደ ባህሪ ስለሆነ ይህን ድጋፍ ለማድረግ በአጠገባችን ይገኛሉ። በዓሉ እንግዲህ በደመቀ ሁኔታ በዚህ ጀምረዋል። ፈጣሪ የተባረከ የተቀደሰ በዓል ያደርግልን እያለን ዝክረ ቅዱስ ዑራኤል መንፈሳዊ ማህበር በመሰል የሚደግፉት ወገኖች በመታገዝ አሁን ያደረገውን ድጋፍ ለወደፊትም በተሻለ ሁኔታ የተረጂዎች ቁጥር እየጨመረ በመምጣቱ አሁን ያሉትን ተረጂዎች በሚጨምሩበት ጊዜ የተለያዩ ወገኖችን ልበቀና የሆኑ ወገኖችን በማስተባበር ድጋፋችንን የምንቀጥል መሆኑንና ከወገኖቻችን ጋር ሁሌ እንደምንቆም በዚህ አጋጣሚ መግለጽ እንወዳለን። እናመሰግናለን። ዝክረ ቅዱስ ዑራኤል መንፈሳዊ ተራድኦ ማህበር ተካሳች የምናውቀው ነገር ስለዚህ ያለው ፋሲካ ለምናደርገው እንደው ከገናው በተሻለ ቢሆን ለሰዎቹም ተደራሽነት ሰፋ ያለ ሰው ለመርዳት ያመችናል እና ስለ ካዛንቺስ ስናወራ ብዙ ጊዜ ትዝ የሚለኝ ነገር ምንድን ነው፣ በልጅነት ስንኖር የተወሰነውን ፐርሰንት የተወሰነውን እጅ ቤት ውስጥ እናሳልፋለን፣ የተወሰነውን እጅ ትምህርት ቤት እናሳልፋለን፣ ሌላውን የቀረውን ማህበረሰብ ውስጥ ነው የምንኖረው እና ያ የማህበረሰብ ግብረ ገብነት እንዲኖረን መፈቃቀር፣ ጓደኝነት ምንም ዘር የሌለበት ነበረ በእኛ ጊዜ። እንግዲህ አሁን የተቀየረ ጊዜ ነው እና ወላጆቻችንን አድገን የሆነ ቦታ ላይ ስንደርስ መጦር ኃላፊነት አለብን። ወንድሞች፣ እህቶች፣ ቤተሰቦችና እስቲ ደግሞ ያሳደገንን ሰፈር በሞራልም በፍቅርም አንጾ ያሳደገን ሰፈርና ማህበረሰብ ደግሞ አሁን መልሰን የምንሰጠው ምንድን ነው? በዛን ጊዜ በፍቅር በሞራል በእንትን ገንብተው አሳደጉን። አሁን ደግሞ እነሱ ተቸግረው በተለይ ደግሞ አሁን ከችግርም በላይ ከነበሩበት ካደጉበት ሰፈር የሚረዳዱበት ሰፈር ተፈናቅለው ስለሄዱ በእኛ በኩል ምን ማድረግ እንችላለን? ይህንን ነገር እና ቢቻል ቀጣይነት እንዳለው ለማድረግ ነው። በሌላው ደግሞ የሚያሳዝነው በዛ በካዛንቺስ እና ዑራኤል ገብርኤል ስንኖር በእድር በእቁብ በአበልጅነት በጎረቤትነት በሰርግም በሀዘኑም አብሮ የኖረ ህብረተሰብ ነበር። ያንን ተካፍልን ያደግነው፣ ያን ተመግበን ያደግነው። ዛሬ ላለንበት ሁኔታ ያ ነገር የቀረጸናል። በዛ መኖር እዚህም የተሰባሰብነው እኮ ያ ቢይዘን ነው። ያ ፍቅርና ያ ኑሮ ያ ሞራል የገነባልን ያን ንጹህ ህብረተሰብን በማሰብ ነው የተገናኘ ነው እና ሌላው ደግሞ በጣም ከሚያረኩኝ ነገሮች አንዱ በካዛንቺስ አካባቢ የትውልድ ቅብብሎች ቀጣይነት ነበረ። ከ40ዎቹ 50ዎቹ 60ዎቹ እያለ ይኸው አሁን 3-4 ትውልድ ነው እዚህ ካዛንቺስ ውስጥ ያለ ነው። ያ ሁሉ የሚያሳየው ምንድነው? በዘላቂነት አብረን ለመኖር ለመፈቃቀር፣ ለመተሳሰብ ከትምህርት ቤት ጀምሮ ከሰፈር ውሎ ጀምሮ ከእምነት ቦታ ጀምሮ እንዳልኩት ከማህበራዊ ግንኙነት የታቦታት ማህበራት የገብርኤል የዑራኤል የማርያም እየተባለ ሰው ማህበር ሲጠጣ በዛ ውስጥ ነው ያደግነው እና እኛን የቀረጸን ያ ስለሆነ ለዚህ ላሳደገን ህብረተሰብ መልሰን የምንሰጠው ነገር በትንሹ ይሄን ይመስለኛል። ለዛ ውለታ ለመክፈል ነው። ልክ ወላጆቻችን እንደምንጦረው እነዚህም እንደ ወላጆቻችን ናቸውና
ምህረት ከሰው